ዛሬ ይዘንላችሁ የመጣነው ገጠመኝ እናንተም ስትሰሙት የምትደነቁበትን ነው። የዛሬው ታሪካችን አንድ እጅግ በጣም ውድ የሆነች አብለጭላጭ መኪናን እያሽከረከረ የነበረ ሀብታም ሰው በመስቀለኛ መንገድ ላይ የፈታት ሚስቱን ስትለምን ያገኛታል። ይህ በጃይፑር ህንድ ውስጥ የተፈጠረ እውነተኛ ገጠመኝ ነው። ስለዚህ ሙሉውን ቪዲዮ በተርጓሚ አሊ መህዲ የዩቲዩብ ቻናል ላይ ብቻ መመልከታችሁን እርግጠኞቹ ነው። ለቻናሉ አዲስ የሆናችሁም ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጉ። አሁን ታሪካችንን እንጀምር። ጊዜው ጠዋት ነው። ቦታውም የጃይፑር ጋኒሽ መስቀለኛ መንገድ። እንደተለመደው ይህ መስቀለኛ መንገድ እንደ ሁልጊዜው ከባድ የትራፊክ መጨናነቅ ገጥሞታል። በዚህ ትራፊክ መሃል አንድ የምታብለጨልጭ ነጭ BMW ተቀርቅራለች። በመኪናው ውስጥ ለአንድ አስፈላጊ ስብሰባ ወደ ሙምባይ እየሄደ ያለው ሱሻንት ከሹፌሩ ጋር ተቀምጧል። መኪናቸው መስቀለኛው መንገድ ጋር ሲደርስ ሱሻንት ሹፌሩን ወንድሜ አንድ መኪናውን አቁመው፣ ምን ያጣድፋል? የትራፊኩን መጨናነቅ አትመለከትም? ከፊትህ ብዙ ሰዎች ቆመዋል። መጣደፍ ውስጥ ጥቅሙ ምንድን ነው? ቀስ እያልን እንሄድ። ለስብሰባችን ለመድረስ በቂ ጊዜ አሁን አለን። የሱሻንት ሹፌር ቃሉን ተከትሎ መኪናውን አቆመ። መስቀለኛው መንገድ ላይ የሱሻንት አይኖች በአቅራቢያው የቆሙ ጥቂት የሚለምኑ ሴቶች ላይ አረፈ። እነዚህ ሴቶች ያረጁ ቆሻሻ ልብሶችን ለብሰዋል። በፊታቸውም ላይ ድካምና ረዳት አልባነት በግልጽ ይታያል። ከእነሱም ጋር የቆሸሹ ልብሶችን የለበሱ ትንንሽ ሕፃናቶችም ከላይ ታች ይላሉ። እንዳያቸው ሱሻንት የኔ ቢጤዎች መሆናቸውን አወቀ። ሁኔታቸውን ማየቱ ልቡን አቀለጠው። ምክንያቱም በተፈጥሮ ደግ ሰው ነውና ምንም ያህል በሥራ ቢጠመድ የተቸገሩትን መርዳት ልማዱ ነው። ለሹፌሩ መስታወቱን ዝቅ አድርገው አለው። የመስኮቱን መስታወት ዝቅ እንዳደረገው ሱሻንት እነዛን የኔ ቢጤዎች ጠርቶ ለእያንዳንዳቸው 200 ሩፔ ሰጣቸው። ፈገግ ብሎም እንዲህ ያላቸው፣ ይህንን ያዙ፣ ትንሽ ይረዳቸዋል። ለልጆቻቸውም ምግብ ግዙላቸው። ሴቶቹ ብሩን ተቀብለው መርቀውት ቀስ ብለው ሄዱ። የትራፊኩ መጨናነቅ ቀስ በቀስ እየለቀቀ ሄደ። የሱሻንት ሹፌር መኪናውን ወደፊት ሊያንቀሳቅሰው ሲል ድንገት የሱሻንት አይኖች መስኮቱ አጠገብ የቆመች ሴት ላይ አረፈ። በተደጋጋሚ መስኮቱን እየቆረቆረች ጌታዬ፣ ምንም እኮ ለእኔ አልሰጠኝም አለችው። ድምጿን ሲሰማ ሱሻንት ደነገጠና አይኖቹ ፊቷ ላይ አፈጠጡ። ትንሽ ትንሽ የሚያውቃት መስሎታል። ወዲያውኑ የመኪናውን መስኮት ዝቅ አድርጎ እንዲህ አላት፣ አንቺ ስምሽ ማሊካ ነው አይደል? አላት። ሴትዮዋ ሱሻንትን ስታየው ቅዝቅዝ ብላ ደረቀች። እምባዋ አይኖቿ ላይ ግጥም አሉ። በለሆሳስ ድምፅም እንዲህ አለችው፣ አሁን እኔ ማሊካ ነኝ። አንተ ነህ? የሱሻንት ልብ በብርቱ መምታት ጀመረ። ወዳጆቼ፣ ይህች ሴት ከፈታት ሚስቱ